አሜሪካ ሳትፈጠር እስራኤል እንደ ሀገር ሳትቆጠር አውሮፓ ሳይተባበር እንግሊዝ ዓለምን ሳትወር ስልጡን ነበርኩ የምትለው ኢራን ከምዕራቡ ዓለም ጋር የምትዋጋበት አንዱኛ ምክንያት አለ። እሱም ኒኩሌር በሚባል ጥቅል ለመጠሪያ የሚታወቀውን ጠመንጃ ለመታጠቅ የምታደርገው ጥረት ነው። የአሁኑ የሀገሪቱ ሁነኛ ሰው አያቶላ አሊ ኻሜኒ የኒኩሌር ጦር መሳሪያን በኢራን እጅ ለማስገባት የሞከሩበት ጊዜ የአውሮፓውያኑ 2003 ነበር፣ ከ22 ዓመት በፊት ማለት ነው። በመሃሉ የዓለም ዳኛንን የሚሉትና አሜሪካ ኢራን ይህን ጅምላ ጨራሽ ጠመንጃ እንዳታመርት ከለከሏት። ሰሞነኛ የኢራንና የእስራኤል ወዳጆች ፍጥጫም ከዚሁ የአሪያኖች ሀገር የኒኩሌር ጠመንጃ ባለቤትነት ፍላጎት ይመነጫል። በምዕራቡ ዓለም ይህንን አስፈሪ የጦር መሳሪያ እንዳትታጠቅ ከባድ ዘመቻዎች የታወጁባት ኢራን እስካሁን የኒኩሌር ጦር መሳሪያ አልታጠቀችም። የኒኩሌር ኃይል ማመንጫዎች ግን አሏት። በዘርፉ ኃይል ከሚያመነጩ 32 ሀገራት 30ኛ ደረጃ ላይ ትቀመጣለች። በጣቢያችን ግድግዳ ላይ የሚታየው የኢራን ካርታ አገሪቱ ከኒኩሌር ጋር የተያያዘ ተግባር የምትፈጽምባቸውን ቦታዎች የሚያመለክት ነው። የአያቶላ ሀገር ኒኩሌርን አናራክ፣ አራክ፣ አርካዳን፣ ቦናብ፣ ቡሸር፣ ቻሉስ፣ ዳርኮቪን፣ ፎርዶ፣ ኢስፋሃን፣ ካራጅ፣ ላሽካር፣ አባድ፣ ላቪዛን፣ ናታንዝ፣ ፓርቺን፣ ሳግሃንድ፣ ቴህራን እና ያዝድ በሚባሉ ቦታዎች ለመመራመር ጥሬ ዕቃውን ለመሰብሰብ እንዲሁም ለማምረት ትታትራለች። ኢራን የኒኩሌር ሳይንቲስቶች መፍለቂያ ናት፣ ግን እድሜያቸው አጫጭር ነው። በሞሳድ ሲአይኤ እና ኤምአይ6 አልሞ ተኳሾች ብሎም በእስራኤሉ የሰኔ 13 2025 ጥቃት የተገደሉባት ጠቢባን ብቻ ከ11 ይበልጣሉ። አሁን በህይወት የተረፉላት ባለሙያዎች ኑሩ አይኑሩ እሷም ሆነች የማይወዷት ሀገሮች የተነፈሱት ነገር የለም። የኢራን የኒኩሌር ጥበበኞች ማብላያውን ከአሜሪካ ሙያውን ከቻይና ወስደዋል። በሀገራቸው የቴህራንና ኢስፋሃን ዩኒቨርሲቲዎች ምርምሩን ይራቀቁበታል። ዛሬ የኢራንን የኒኩሌር ኃይል ማበልጸጊያዎች ለማውደም በፕሬዝዳንት ትራምፕ ደረጃ ተልዕኮ የምታቀናጀው አሜሪካ በ1960ዎቹ የኒኩሌር ጦር መሳሪያ የሚያመርት ወሳኝ ዕቃ ለቴህራን ሰጥታታለች። ያኔ የኢራን አብዮት አልፈነዳም። የአላህም የህዝብ ወኪል ነን የሚሉት አያቶላዎች በጥንታዊት የፋርሶች ምድር አልነገሱም። የ1960ዎቹ ኢራን ለአሜሪካ በረጅም ገመድ የታሰረች ዶሮ ነበረች። ከ1979ኙ እስላማዊ አብዮት ወዲህ የታሰረችበትን ምዕራባዊ ገመድ በጥሳ እንደ ቆቅ በረረች። የኒኩሌር ጦር መሳሪያ አመራረትን ለኢራን ሳይንቲስቶች ያስተማረቻቸው አሜሪካ የአማርኛ ምሳሌ ንግግር ብታውቅ ኖሮ ልፋ ያለው ዶሮን በቆቅ ይለውጣል ብላ ትተክዝ ነበር። ዛሬ ኢራን ከኒኩሌር ቦምብ በመለስ ያሉ መዋጊያዎችን ሁሉ ታመርታለች። የኢትዮጵያ መንግስት ከህወሓት ጋር ሲዋጋ ድሮን ከሸጡለት ሀገራት መካከል ኢራን ተጠቅሳለች። ሩሲያ የዩክሬንን እግረኛ ጦር የመከተችው ከኢራን በገዛችው ድሮን ነው። የአያቶላህ አሊ ኻሜኒ መንግስት ባሊስቲክና ክሩዝ የሚባሉ ሚሳኤሎችንም በገፍ እያመረተ ወደ እስራኤል ከተሞች ያስወነጭፋል። ታንክ፣ የጦር ኃይል መጓጓዣዎች፣ ተዋጊ አውሮፕላኖች፣ ባህር ሰርጓጅ መርከቦች፣ በኤሌክትሪክ የሚሰሩ ጠቃሚ መሳሪያዎች ሁሉ በኢራናውያን አምሮ ታቅደው በዚያች ሀገር ልጆች እጅ ይመረታሉ። ይህች ሀገር ማምረት የተሳናት ከኢራን አንዲት ተራራ ላይ ተጠምዶ አያቶላ አሊ ኻሜኒ ትልቋ ሰይጣን ወደሚሏት አሜሪካ ቢተኮስ የታለመለትን ነገር መምታት የሚችለውን የኒኩሌር ቦምብ ብቻ ነው። ይህን የከለከሏት እና አሜሪካ ናቸው። ዓለምን እንዘውራት በሚሉት አያላን አካባቢ ከ9ኙ የኒኩሌር ታጣቂ ሀገራት ውጭ አውዳሚ መሳሪያ መስፋፋት የለበትም የሚል አመለካከት አለ እና አሜሪካ ኒኩሌርን እንደ ፓኪስታን ያሉ ደሃ ሙስሊምና ካሽሚርን በመሳሰሉ መሬቶች ከህንድ ጋር የተጣሉ ሀገራት ታጥቀው ሲያዩ ራሱ ይጨንቃቸዋል። የጭንቀታችን መነሻ ደሃ ቁርጠኛና ገድሎ ለመሞት የማይፈራ መሆኑ ነው ይላሉ። በካፒታሊዝም የምቾት ቀጠና ውስጥ የሚኖሩት ምዕራባውያን ሀገራት አሜሪካ፣ እንግሊዝ፣ ፈረንሳይ እንዲሁም ከዓለም ጋር በሰፊው ንግድ የሚያጧጡፉት ህንድና ቻይና ኒኩሌር መታጠቃቸው ወሬ ሲሆን አይታይም። የዚህ ምክንያቱ ሀብታም በሀብታም ላይ አይተኩስም ከሚል የጋራ ስምምነት ይመነጫል። በዚህ ጥብቅ ቁጥጥር የተነሳ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ ድምጽን በድምጽ የመሻር መብት ያላቸው አሜሪካ፣ እንግሊዝ፣ ፈረንሳይ፣ ሩሲያና ቻይና ያለ ብዙ ጥያቄ የኒኩሌር ጦር መሳሪያ ባለቤቱ ነው ቀጥሏል። ከኒያ አድራጊ ፈጣሪ ሀገራት በተጨማሪ ጠበኛ ጎረቤታሞች እንደና ፓኪስታን፣ ደቡብ ኮሪያንና ምዕራቡን ዓለም አምረራ የምትጠላው ብቸኛ ሶሻሊስት ሀገር ሰሜን ኮሪያ እንዲሁም የኢራን ሁነኛ ባላንጣ እስራኤል መሳሪያውን ታጥቀውታል። ለመጀመሪያ ጊዜ አቶሚክ ቦምብ የታጠቀው የአሜሪካ ጦር ነው። በፍራንክሊን ሩዝቬልት የዚያች ሀገር መሪነት ጊዜ መሆኑ ነው። ሩዝቬልትን የተኳቸው ሃሪ ትሩማን በሁለተኛ ዓለም ጦርነት ማገባደጃ ላይ በጃፓን ከተሞች ላይ አስተኩሰውታል። ከዚያ በኋላ ተተኩሶ አያውቅም። የዚህ መሳሪያ መተኮስ የሶስተኛ ዓለም ጦርነት ማስጀመሪያ ፊሽካ ነው የሚሉ አሉ። ፓኪስታን የዚህ ጦር መሳሪያ ባለቤት የሆነችበት አጋጣሚ ከሌሎች ሁሉ ለየት ይላል። ያቺ እስላማዊት ሀገር የኒኩሌር ቦምብ እጇ ይገባ ዘንድ አብዱል ቃድር ካህን የተባለ ጠቢብ መውለድ ነበረባት። ሰውየው ለሀገሩ የዩራኒየም ማበልጸጊያ ፋብሪካ ተክሎ ዓለምን ከማስደመሙ በፊት ኔዘርላንድስ ውስጥ በዚሁ ዘርፍ ይሰራ ነበር። በዚያ ሳለ አቀርቅሮ ማስታወሻ ከተበ። ነገሩ ሁሉ እንደገባው በተረዳ ጊዜ
ጊዜም ወደ ኢስላማባድ ኮበለለ። ለፓኪስታኑ ጠቅላይ ሚኒስትር ደብዳቤ ጽፎም የኒኩሌር ጦር መሳሪያ ባለቤት ላድርጎት አላቸው። በደስታ ተቀበሉት። ለዓመታት ተደብቆ ያብላለው የኒኩሌር ኃይል እሳት የሚተፋ ሆኖ ሂደቱ ተጠናቀቀ። ፓኪስታንም ተደሰተች። ዓለም ግን ደነገጠ፣ ተገረመ። ከዚያ ወዲህ የፓኪስታን የኒኩሌር ቦምብ ጥበብ ወደ ኢራን፣ ሊቢያና ሰሜን ኮሪያ ተስፋፍቷል ይባላል። ሊቢያ ከጋዳፊ ወዲህ የለችም። ኢራንና ሰሜን ኮሪያ ግን አስፈሪውን እሳት አውሺ ላውስሽ እየተባባሉ ሕያው ሆነዋል። ሩሲያ ባሏት የኒኩሌር ጠመንጃዎች ቁጥር ከምድራችን ሀገራት በአንደኝነት ትመራለች። አሜሪካ ሁለተኛ ናት። ቻይና በሶስተኝነት ትከተላለች። ፈረንሳይ፣ እንግሊዝ፣ ህንድ፣ ፓኪስታን፣ እስራኤልና ሰሜን ኮሪያ በቅደም ተከተል ተደርድረዋል። እስከ ቅርብ ጊዜ ድረስ የእስራኤል የኒኩሌር ጦር መሳሪያ ባለቤትነት በይፋ አይነገርም ነበር። ጣቢያችን ባደረገችው ምርምር ውስጥ ግን የመካከለኛው ምስራቅ አያል ሀገር እስራኤል የዚህ ጠመንጃ ታጣቂ መሆኗን የሚያረጋግጡ መረጃዎች አግኝታለች። እንዲያውም እስራኤል ያሏት 90 የኒኩሌር የጦር መሳሪያዎች 50 ዘንጎች ብቻ ታጥቃ ዓለምን ከምታስፈራራው ሰሜን ኮሪያ በ40 ጦር መሳሪያ ይልቃሉ። የቅርብ ጊዜ መረጃዎች እንደሚገልጹት ከሆነ የኒኩሌር ኃይልን የሚያብላሉ ሀገራት ቁጥር 32 ደርሷል። 1/10ኛው የዓለማችን የኤሌክትሪክ ኃይል ከኒው ማብላያዎች የሚገኝ ነው። ምክንያቱም አንዳንድ ሀገራት እንደ ኢትዮጵያ በውሃ ወይም በእንፋሎት አሊያም በፀሐይ ሲደላም በነፋስ ኃይል ማመንጨት አይችሉም። ያን ጊዜ ብቸኛ አማራጫቸው የኒኩሌር ኃይል ማመንጫ ይሆናል። አውሮፓ፣ ሰሜን አሜሪካና ምስራቅ እስያ ሁነኛ የኒኩሌር ኃይል የሚመነጭባቸው የዓለማችን ቀጠናዎች ናቸው። የዚህ ዘመን የስልጣኔና ዘመናዊነት አውራ ነኝ ባዮ አሜሪካ ትልቋ የኒኩሌር ኃይል አመንጭ ናት። የማክሮን ሀገር ፈረንሳይ ደግሞ አብዛኛውን የኤሌክትሪክ ኃይል ከኒኩሌር ኃይል ማመንጫ በማምረት ተወዳዳሪ የላትም። በዚያች ሀገር ከሚመረተው ኤሌክትሪክ 65 ከመቶ በኒኩሌር ማብላያዎች የተፈጠረ ነው። እነዚህ ዞኖች ሞትን ንቀው የተታኮሱለት የዓለም ፍጻሜ ይሆናል ብለው የተናገሩ አሉ። ከተናጋሪዎቹ ዋናው አይሁዳውያን የወለዱት የአንጻራዊነት ሕግ ቀማሪ አልበርት አንስታይን ነው። ሰውየው እንዳለው ከሆነ ሶስተኛው የዓለም ጦርነት በሱ ፈጠራ ላይ በተመሰረተው ኒኩሌር ቦምብና ሌሎች ጅምላ ጨራሽ ጠመንጃዎች የሚከወን ፍጅት ይሆናል። በዚህም የተነሳ የሰው ልጅ ፈጠራ ሁሉ ወደ አመድነት ይቀየራል። አራተኛው የዓለም ጦርነት ደግሞ የሰው ልጅ ድንጋይ የሚወራወርበት የሰፈር ጠብ መስሎም ይቀጥላል። የዚህ ትንቢት ጌታ አልበርት አንስታይን E=mc² የተባለችውን ዝነኛ ቀመር ፈጣሪ ነው። ጣቢያችን ያነጋገረቻቸው አንድ ኢትዮጵያዊ መሐንዲስ አልበርት አንስታይን ይህን ቀመር ባይፈጠር ኒኩሌር ቦምብ ወይ አይሰራም አሊያም ለብዙ ዘመን ይዘገይ ነበር ብለዋል። E=mc² በሚለው ቀመር ውስጥ ኢነርጂ ወይም ጉልበት፣ ማስ ወይም መጠነቁስ፣ ስፒድ ኦፍ ላይት ወይም የብርሃን ፍጥነት አሉ። ኢትዮጵያዊው መሐንዲስ አንስታይን በዚህ ቀመር ውስጥ ጉልበት ምን ማለት እንደሆነ ነው ያስገነዘበው ብለዋል። እንደ መሐንዲሱ ገለጻ E=mc² ውስጥ ያለችው ሲ የተሰኘች ፊደል ሁለት ጊዜ የተራባ የብርሃን ፍጥነትን ትወክላለች። መጠነቁሱ ወይም ዘማስ በምን ያህል ፍጥነት ይጓዛል ነው ነገሩ። አንድ ክብደት ከተንቀሳቀሰ ጉልበት ይኖረዋል እንደማለት ነው። ክብደቱ በጨመረ ልክ ጉልበቱም ይጨምራል። ፍጥነቱ ስኩዌር ሲሆን ደግሞ ጉልበቱ በዚያ ልክ ይጨምራል። ነገሩን በኢራን ምሳሌ ብንመለከተው በቴል አቪቭ ጸረ ሚሳኤል እየተመቱ ከሚወድቁ ተራሮቿ የበለጠ የኒኩሌር ቦምብ ቢኖራት ንዴቷን ለማብረድ ወይም ለመፈራት የሚያስችል ጠመንጃ ይሆንላታል። ምክንያቱም የኒኩሌር ጦር መሳሪያ አቶሚክ ቦምብና ሃይድሮጅን ቦምብ አለው። የሚያውቁ እንደሚናገሩ ከሆነ ሁሉም አቶሚክ ቦምብ የኒኩሌር ጦር መሳሪያ ቢሆንም ኒኩሌር መሳሪያ ሁሉ ግን አቶሚክ አይሆንም። አቶሚክ ቦምብ ፊሽን በሚባል የአጸግብሮት ዘዴ ይሰራል። የዩራኒየም ኒኩሌስ የተሰነጣጠቀ ፍንዳታ የሚፈጥርበት ዘዴ ነው። የጨከኑ ከተሞችን ለማውደም ይጠቀሙበታል። የጃፓኖቹ ሂሮሺማና ናጋሳኪ ዱላውን ቀምሰውታል። ፍንጣሪው በየቦታው እየፈነዳ ብዙ ውድመት አድርሷል። ሃይድሮጅን ቦምብ እጅግ የከፋው ነው። ፉሽን በሚባለው አጸግብሮት ዘዴ ይሰራል። አንዳንዴ ፊሽን የተሰኘውን አሰራርም ይጠቀማል። በዋናነት ስሪቱ በፉዥን አጸግብሮት ስለሆነ ትናንሽ ኒኩሌሶች ወይም የሴል ማዕከሎች ተያይዘው ከባድ ፍንዳታ ይፈጥራሉ። ድልድዮችን፣ የምድር ውስጥ ቢሮዎችን፣ ምሽጎችን ለማፍረስ ያገለግላል። እጅግ አውዳሚ ነው። በዚህች ምድር ላይ እስካሁን ተተኩሶ አያውቅም። ኒኩሌር ጦር መሳሪያ ያላቸው ሁሉ ሃይድሮጅን ቦምብ ላይኖራቸው ይችላል። ማበልጸጊያው የሁለቱም እጅግ ውድ ቢሆንም የሃይድሮጅን ቦምብ በብዙ እጥፍ ውድና ከልክ በላይ የተማረ የሰው ኃይል የሚጠይቅ ነው። ኒኩሌር ቦምብ የሚሰራው በዋናነት በቅመማ ወይም ኬሚካል መሐንዲሶች ነው። ከዚያ ቀጥለው ኤሌክትሪካል መሐንዲሶችና የኮምፒውተር ባለሙያዎች በድጋፍ ሰጪነትና አማካሪነት ይሳተፋሉ። ለሜካኒካል መሐንዲሶች የመገጣጠሙ ስራ ይሰጣቸዋል።